ብታምኑም ባታምኑም አሁን የምነግራችሁን 10 የስኬት ቁልፎች ከተገበራችሁ ከዚህ ቪዲዮ በኋላ ህይወታችሁ ሙሉ ለሙሉ ይቀየራል። ሰላም እንደምን አላችሁ ውድ የቻናሌ ቤተሰቦች፣ ዛሬ ለእናንተ ይጠቅማልና ያስተምራል ያልኩትን ቪዲዮ ይዤላችሁ መጥቻለሁ። አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ለብዙ አዳርሱ። አመናችሁም አላመናችሁም ስኬት ለሁሉም ሰው የተለየ ይመስላል። ነገር ግን ስኬትን ለማግኘት የተለመዱ ስትራቴጂ ወይም ቁልፎች አሉ እና በጣም ጥሩ የምስራች ይሆንና እንዴት እንደሚሳካ ከተማሩ እነዚህን መሳሪያዎች በበርካታ የህይወት ዘርፎች ውስጥ ስኬት ለማምጣት መተግበር ይችላሉ። ከታች የምነግራችሁን እነዚህን ቁልፎች ወይም መሳሪያዎች በህይወቱ ስኬትን ለመክፈት ይረዳሉ። ስኬታማ አትሌቶች፣ ነጋዴዎች እና አርቲስቶች የሚጠቀሙባቸው ስልቶች ናቸው። በእነሱ በኩል በሚሰሩበት ጊዜ ስለ ስኬታማ ህይወቱ ግልጽ የሆነ እይታው በፊቱ እንዳለ ያረጋግጡ። ለስኬት ቁልፍ የነቃ አእምሯችን በምንፈልጋቸው ነገሮች ላይ ማተኮር ነው የምንፈራው። የመጀመሪያው እቅድ አውጣ፣ ሜክ ኤ ፕላን። ለስኬት የመጀመሪያው ቁልፍ እቅድ ማውጣት ነው። ይህ ማለት የተሳካ ህይወት ምን እንደሚመስል በግልጽ ማየትና እርስዎን ወደዚያ ህይወት ለማድረስ በሚገባ የተቀመጡ ግቦችን ማቀናጀት ማለት ነው። በደንብ ማቀድ የሚጀምረው የሚፈልጉትን በመለየት እና በዝርዝር በመጻፍ ነው። የስኬት ትርጉሞ ላይ ግልጽነት እንዲኖረው ማድረግ አስፈላጊ ነው። ይህ ለእቅዶ መሰረት ነው። ስኬት ማለት ግብን ማሳካት ማለት ነው። በዚህ ትርጉም ግቦችን ካላዘጋጁ በጭራሽ አይሳካላችሁም። ሁለተኛው ደግሞ ለማይጠበቀው ነገር ተዘጋጅ። Prepare for the unexpected። ብዙዎች በጥሩ ሁኔታ የተቀመጡ እቅዶች በአንድ የተሳሳተ እርምጃ ጠፍተዋል። ላልተጠበቀው ነገር መዘጋጀት በመንገዱ ላይ ግርግር ቢፈጠርም በእቅዶቹ መካከል ወደ ውድቀት ወይም ወደ ስኬት ሊያመራ ይችላል። ስለዚህ ያልተጠበቀውን እንዴት ማዘጋጀት ይቻላል? በእቅዶ ውስጥ ሊሳሳቱ የሚችሉ ነገሮችን ዝርዝር በማድረግ ይጀምሩ። ከዚያ ለእያንዳንዱ ችግር መፍትሄዎችን እና መፍትሄዎችን ይፍጠሩ። በደንብ የማውቀውን መንገድ እየነዳሁም እንኳን የትራፊክ መጨናነቅን፣ ግንባታ ወይም ያመለጡ መታጠፊያዎችን ለመዳሰስ እንዲረዳን ስፔስ አስቀምጫለሁ። ሶስተኛ፣ ለዓላማዎች ቅድሚያ ስጥ። ፕራዮሪታይዝ ዮር ጎልስ። ስርዓቶችን ሲፈጥሩ እና ጥሩ ልማዶችን በተግባር ላይ ሲውሉ በእያንዳንዱ ቀን ውስጥ ለእያንዳንዱ ግብ ለመስራት በቂ ጊዜ እንደሌለ ሊያገኙ ይችላሉ። ለትክክለኛዎቹ ተግባራት ቅድሚያ እንዲሰጡ ጊዜውን በጥበብ ያስተዳድሩ። ግቦችን እንዴት እንደሚያስቀድሙ እርግጠኛ ካልሆኑ አንድ የቁጥር ደረጃ አሰጣጥ ስርዓት ወይም አይዘንሃወር ማትሪክስ ያሉ አንዳንድ ቴክኒኮችን ተግባራዊ ለማድረግ ሊያግዝ ይችላል። ግቦችን ማስቀደም ማለት ዝርዝሩን እንኳን ያላደረጉትን ነገሮች ከመከታተል በፊት እንዲገቡ አለመፍቀድ ማለት ነው። በሌላ አነጋገር ከቴሌማርኬተር ጋር መነጋገር፣ በእድር ጣቢያው ላይ ለመስራት ያሉትን እቅድ እንዲያበላሽ አይፍቀዱ። አራተኛው ጥሩ ልማዶችን ማዳበር። ዲቨሎፕ ጉድ ሃቢትስ። ትልቅ ህልሞች፣ ታላላቅ ግቦች ሊኖሩት እና አሁንም ሊሳኩ ይችላሉ። ሶስተኛው የስኬት ቁልፍ ግቦችን ወደ ተግባር እንዲቀይሩ ይጠይቃል። በትክክለኛው አቅጣጫ የሚደረግ ተደጋጋሚ ድርጊቶች አጋዥ ልማዶች ይሆናሉ እና እንደ ትክክለኛ ልምዶችን ከፈጠሩ ተነሳሽነት ይፈጥራሉ። ጥሩ ልምዶችን በሚፈጥሩበት ጊዜ ለህይወቱ ስርዓቶችን መፍጠር፣ በትክክለኛው መንገድ ላይ መቆየት
ይረዳዎታል። ጥሩ ልምዶችን አንድ ላይ በማሰባሰብ ስርዓቶችን መገንባት ይችላሉ። ስርዓት መዘርጋት በጉዞ ላይ ውሳኔዎችን እንድትወስን ወይም ሁሉንም ግብ ላይ ያተኮሩ ተግባራትን አንድ በአንድ ማከናወን መከታተል ይቻላል። ወደ ግብ ደረጃ አትወጣም፣ ወደ ስርዓቶችም ደረጃ ይወድቃሉ። አምስተኛው ከስህተቶች ተማር። Learn from your mistakes። የስኬት መንገድ በውድቀት ጥርጊያ ነው ይላሉ ታላላቅ ምሁራን። እነሱ የሚናገሩት በዚያ መንገድ ላይ ያለው እያንዳንዱ ውድቀት ምናልባት ከሌላው የተለየ ይመስላል። ስኬት ብዙውን ጊዜ በተለያየ መንገዶች በመሞከርና በመሳሳት የመጣ ነው። አዎ የስኬት መንገዱ ሊያሳጥዎት ይችላል፣ ግን በጭራሽ ማለት ይቻላል ተመሳሳይ ስህተት ደጋግሞ በመስራት ሽንፈት አስተማሪ ካደረጉት ስኬታማ የመሆን ሂደት አካል ነው። ከመውደቅ በኋላ መማርና ማደግ ጠቃሚ ያደርገዋል። ለምሳሌ ሯጭን አስቡ። እያንዳንዱ ሯጭ የሚሸነፍበት ውድድር አሁንም እየተሻሻሉ ሊሆን ይችላል። ጥንካሬን ካዳበሩ እና አዳዲስ የሩጫ ዘዴዎችን ከሞከሩ እድገትን ሊያዩ ይችላሉ። ከአምስተኛ ደረጃ ወደ ሶስተኛ ደረጃ ወደ ሁለተኛ ደረጃ ከፍ ሊል ይችላል። ምንም እንኳን የመጀመሪያዎቹ ባይሆኑ እያንዳንዱ ዙር የስኬት ሂደት አካል ነው። ወደ አንደኛ ቦታ እንዲጠጉ ያደርጋቸዋል። በህይወቴ ውስጥ ደጋግሜ ወድቄያለሁ፣ እናም ለዚህ ነው የተሳካልኝ። የተለያዩ ስልቶችን ይሞክሩ። Try different strategies። ስድስተኛ የተለያዩ ስልቶችን ይሞክሩ። Try different strategies። ወደ ስኬት የሚወስደው መንገድ ቀጥተኛ አይደለም። ማቆሚያዎች እና ጅማሬዎች፣ መዞርና መዞሪያዎች አሉ። ለእርስዎ ትክክለኛውን የስኬት መንገድ አግኝቻለሁ የሚል ማንኛውም ሰው ምናልባት ይዋሻል። አሳዛኝ አባባል እንደሚባለው ድመትን ቆዳ ማድረግ የሚቻልበት ከአንድ በላይ መንገዶች አሉ። እሺ፣ የዚያን አባባል ትርጉም ለማግኘት ከአንድ በላይ መንገዶች አሉ። የበለጠ አዲስ የቤት እንስሳትን እንፍጠር። ሙዝ ለመላጥ ከአንድ በላይ መንገዶች አሉ። በማንኛውም መንገድ እርስዎ ለማድረግ ከአንድ በላይ መንገዶች አሉ፣ ስለ ሁሉም ነገር። ስለዚህ መጀመሪያ ላይ ካልተሳካ ሌላ መንገድ ይሞክሩ፣ አዲስ ስልት ይሞክሩ። ከአዲስ ማዕዘን በተለየ ጊዜ ከሌላ ሰው ጋር ወደ ግቦ ይምጡ። በእውነቱ ብዙ ውጤታማ ስልቶች ሊኖሩ ይችላሉ። ትክክለኛውን ማግኘት ብቻ ያስፈልግዎታል። እሱን ለማግኘት ብቸኛው መንገድ መለወጡን መቀጠልና የሚሰራ እስኪያገኙ ድረስ መሞከር መቀጠል ነው። ሰባተኛ ብልጥ ስጋቶችን ይውሰዱ። Take smart risks። የተለያየ ስልቶችን ስትሞክር የሆነ ሙሉ ለሙሉ አዲስ ነገር እየሞከር እንደሆነ ልታገኝ ትችላለህ። ሊያስደነግጥ ይችላል። እርግጥ ነው አደጋዎችን መውሰድ አስፈሪ ነው። ነገር ግን ብልጥ የሆኑ አደጋዎች መውሰድ ትልቅ ፋይዳ አለው። ብልህ ወይም የተሰላ አደጋ መውሰድ ማለት ሊሆኑ የሚችሉ ውጤቶችን መመርመርና የስኬት ዕድሎችም ምን እንደሆነ መወሰንና ውጤቱ ሊደርስ የሚችለውን ጉዳት አደጋ ላይ የሚጥል ከሆነ ነው። ጥሩ የአደጋ ጊዜ ክህሎቶችን ለማዳበር ጊዜ ይወስዳል። በሕይወት ውስጥ የሚሰሉ አደጋዎችን እንዴት መውሰድ እንዳለበት በሚያስቡበት ጊዜ ጥቂት የሚሰቃዩ ውድቀቶች ሊኖሩት ይችላሉ። ትናንሽ አደጋዎችን መውሰድ መጀመር ጥሩ ነው። የተሻላችሁ ስትሄዱ ምናልባት የበለጠ ምቾት ይኖራችኋል። ነገር ግን ምቾቱ ብቸኛ ውሳኔ እንዲሆን አይፍቀዱ። ብዙውን ጊዜ አደጋ መውሰድ ስኬትን ለማግኘት ብቸኛው መንገድ ነው። ስምንተኛው ከባለሙያዎች ተማር። Learn from the experts።
እንደ እውነቱ ከሆነ ለስኬት አንድ መንገድ የለም። ቢሆንም ሌሎች ስኬታማ ሰዎችን በማጥናት ብዙ መማር ይቻላል። እንዲያውም የተሻለው መምከር ወይም በቀጥታ በአንድ ሰው ስር ማጥናት ነው። የተቀዳ ታሪክ ሁልጊዜ ሁሉንም ዝርዝሮችና ልዩነቶችን አይይዝም። አንዳንድ ምርምር በማድረግ ይጀምሩ እና እርስዎ ለማሳካት እየጣሩ ባለው ነገር ውስጥ አንድ ነገር ያድርጉ። ስኬታማ ሰዎችን አጥኑ። 9ኛው ቁልፍ እንዴት አይሆንም ማለት እንደሚቻል ተማር። ማስተር ኦፍ ሃው ቱ ሴይ ኖ። ባህላችን አይሆንም የማለትን አስፈላጊነት ዝቅ አድርጎታል ብዬ አስባለሁ። የማይመች ሊሆን ይችላል። ከተሳካላቸው ሰዎች ጋር የተደረጉ ቃለ መጠይቆችን የምታዳምጡ ከሆነ ለእነርሱ ትክክል እንዳልሆኑ የሚያውቁት ታላቅ ዕድሎች ስለ ውድቅ ሲናገሩ ትሰማለህ። እምቢ ማለትን መማር ለሕይወቶ ስኬት ወሳኝ ቁልፍ ነው። ስኬታማ ሰዎች ሁልጊዜ አይሆንም ይላሉ። እምቢ ማለት ራስን ድንበሮችን ማወቅና ጊዜን፣ ጉልበትን የሚጠቅመውን መወሰን መቻል ነው። ለተሳሳተ ነገር እምቢ ማለት ለትክክለኛው ነገር አዎ ለማለት ቦታ ይተዋል። ለትክክለኛው ዕድል ቦታ ይተዋል። 10ኛውና የመጨረሻው በግንኙነት ላይ ኢንቨስት ያድርጉ። ኢንቨስቲንግ ሪሌሽንሺፕ የሚያውቁት ነገር አይደለም የሚያውቁት የሚለው አባባል ግንኙነቶችን ለስኬት ያለውን ጠቀሜታ ከመጠን በላይ ሊጨምር ቢችልም በእርግጠኝነት ያለ ጥቅም አይደለም። እንደ ደንቡ በግንኙነቶች ውስጥ ኢንቨስት ማድረግ በጣም ጠቃሚ ነው። ሰዎች ከአንድ ማህበረሰብ ጋር እንዲገናኙ ተደርገዋል። በአስተማማኝ እና አበረታች ማህበረሰብ ውስጥ መሆን የሚያስገኘው ጥቅም በየትኛውም በሕይወት ዘርፍ ከስኬት በላይ ነው። ጄምስ ክሊር በአቶሚክ ልማዶች ውስጥ እንዳለው የተሻለ ልማዶች ለመገንባት ልታደርጋቸው ከምትችላቸው በጣም ውጤታማ ነገሮች አንዱ የምትፈልገው ባህሪ ወደ ሆነበት ባህል መቀላቀል ነው። በመጨረሻም በሕይወት ውስጥ የስኬት ዕድሎችን ከፍ ሊያደርጉ የሚችሉ ብዙ አይነት ግንኙነቶች አሉ። ለምሳሌ በጣም የሚያስፈልግ ግንኙነት የሌለው ጓደኛ ሊሆን ይችላል። ነገር ግን ጊዜው አስቸጋሪ ሲሆን እርስዎን ይደግፋል። ምናልባት የሚያስፈልጉት ግንኙነት ከተፎካካሪ ጋር ሊሆን ይችላል። አንድ ሰው እርስዎን የሚፈታተንና እርስዎን በደንብ እንዲጠብቁ እኛም ማድረግ አስፈላጊ ነው። በቪዲዮ ተምራችሁበታል ብዬ አስባለሁ። በቀጣይ በሌሎች ጠቃሚ እና አስተማሪ ቪዲዮዎች እስከምንገናኝ ቸር ሁኑ።